ማክስ ዳውማን አዲሱ የአርሰናል ንጉስ። ዓመቱ ሙሉ ፊቱ ተቋጥሮ በጭንቀት ስታዩት የነበረው ሚካኤል አርቴታ ድንገት እንደ አንበሳ ጥጃ ሲፈነጥዝ ያያችሁት ለ90 ደቂቃ በፍርሃት የተዋጠው ኤሜሬትስ በአንድ እግሩ እንዲቆም የሆነው ደግሞም የዋንጫውን ቀጥተኛና ተፎካካሪው አሰልጣኝ ፔፕ ጋርዲዮላን 2 ቀን ባልሞላ ጊዜ ውስጥ 2 የሚጋጩ ሀሳቦችን ለመሰንዘሩ ምክንያት ባለ ተሰጥኦ ማክስ ዳውማን ነው። አርሰናል ከ22 ዓመታት በፊት ያለምንም ሽንፈት የፕሪሚየር ሊጉን የወርቅ ዋንጫ ሲያነሳ እሱ በዚህ ምድር አልነበረም። የአርሰናልን የ49 ተከታታይ ጨዋታዎች ያለመሸነፍ ታሪክ የሚያውቀውም የክለቡ ታማኝ ደጋፊ በሆኑት ቤተሰቦቹ በሰማው ማራኪ ትረካ ብቻ ነው። እሱ የሚያውቀው አርሰናል ውጤት የከዳውን ለዋንጫ ሳይሆን ለሻምፒዮንስ ሊግ ተሳትፎ በየዓመቱ የሚታገለውንና ፈተና የበዛበትን ቢሆንም በልቡ ውስጥ የነበረው የመድፈኞቹ ፍቅር ግን ከታሪክ ማህደር የጠነከረ እንደነበር አሁን እያደረገ ያለው ነገር መመልከት በቂ ይሆናል። የዳውማን ታሪክ የሚጀምረው በለንደን ዳርቻ የቶተንሃምና የዌስትሃም ደጋፊዎች በሚበዙበት ቢሌክሬይ ከተማ ነው። ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የተገኘው ማክስ ዳውማን እግር ኳስን የተማረው ከቤተሰቦቹ ነው። አባቱ በታችኛው ሊግ ለሚገኘው ቢሌክሬይ ክለብ ከተጫዋችነት እስከ አሰልጣኝነት ሲያገለግል፣ አያቱ ደግሞ የዚህ ቡድን ግብ ጠባቂ ነበሩ። እናቱ በክለቡ ሱቅ ውስጥ በመስራት ወንድምና እህቶቹም በክለቡ አቅራቢያ በሚገኝ መጠጥ ቤት ውስጥ በመቀጠር ለኑሮ ሲታገሉ፣ ማክስ ግን በዚያው የእግር ኳስ ድባብ ውስጥ የወደፊት የዓለም ኮከብነቱን እያሳየ አደገ። ገና በ4 ዓመቱ ከኳስ ጋር የተዋወቀው ይሄ ታዳጊ በ6 ዓመቱ የበርካታ ክለቦችን ትኩረት ቢስብም ምርጫው ግን አንድ ብቻ ነበር። ሁሉም ቤተሰቡ ለአርሰናል ያላቸው ጥልቅ ፍቅር ታዳጊውን ከ10 ዓመት በፊት ወደ መድፈኞቹ አካዳሚ እንዲያመራ አደረገው። በእንግሊዝ ፕሪሚየር ሊግ አርሰናል ሊድስን 5-0 ባሸነፈበት ጨዋታ ለመጀመሪያ ጊዜ የተሰለፈው ማክስ ዳውማን ቅዳሜ ምሽት ደግሞ ሌላኛውን ትልቅ ታሪክ ሰርቷል። በአንድ ቀን ለዚያውም በ16 ደቂቃ ውስጥ ሁለት የገዘፉ ታሪኮችን መስራት የቻለው ለ16 ዓመቱ ማክስ ዳውማን ብቻ ነው። በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከተከታዩ ሲቲ ያለውን የነጥብ ልዩነት ለማስፋት እንዲሁም ይበልጥ ወደ ዋንጫው ለመጠጋት ኤቨርተንን ግዴታ ማሸነፍ ነበረበት። ግን እንዴት? መድፈኞቹ 3 ነጥብ ለማግኘት ተደጋጋሚ ሙከራዎችን ቢያደርጉም ካቴናውን የኤቨርተንን ተከላካይ ክፍል ማለፍ ግን አልቻሉም። የሚፈለገውን ነጥብ ለማግኘት አንድ የ16 ዓመት ልጅ ወደ ሜዳ መግባት ነበረበት። 74ኛው ደቂቃ ላይ ማክስ ዳውማን ዓመቱ ሙሉ ያለ እረፍት የተጫወተውን ማርቲን ዙቢሜንዲን ተክቶ ወደ ሜዳ ገባ። አብዝቶ ጥንቃቄን የሚመርጠው ሚካኤል አርቴታ በዚህ ፈታኝ ሰዓት ምንም ልምድ ለሌለው ወጣት እድል ይሰጣል ተብሎ ባይጠበቅም አደረገው። ሜዳ ውስጥ በቆየባቸው 16 ደቂቃዎች ሜዳውን እንደፈለገ ፈነጨበት። ኳስ ሲይዝ ያምርበታል። 2-3 ተጫዋቾችን ማለፉንም እንደዚያው ይችልበታል። ዳውማን ዮኬሬስ ላስቆጠረው ግብ መገኘት ምክንያት ከመሆኑ በተጨማሪ በባከነ ሰዓት በቄንጠኛ እግሮቹ በፈጣን መልሶ ማጥቃት 2 የኤቨርተን ተጫዋቾችን በማለፍ ግብ አስቆጥሮ ኤሜሬትስ በአንድ እግሩ እንዲቆም አደረገ። ዳውማን በእንግሊዝ ፕሪሚየር ሊግ ታሪክ ግብ ያስቆጠረ በእድሜ ትንሹ ኮከብ ሲሆን ምናልባትም አርሰናል ተሳክቶለት የሊጉን ዋንጫ ከ22 ዓመታት በኋላ ካነሳ ለዋንጫው መገኘት እንደ ምክንያት ከሚቆጠሩ ጉዳዮች አንደኛው የሚታወሰው ምሽት ዳውማን የፈነጠዘበት የኤቨርተኑ ኤሜሬትስ ምሽት ነበር። ትምህርት ቤት ሲሄድ እኩዮቹ የሚገረሙበት ዳውማን እድሜው አይደለም በዓለም ቁጥር 1 በሆነው ሊግ ልዩነት ለመፍጠር ቀርቶ የሁለተኛ ደረጃ ትምህርት ቤት ፈተናዎችን እንኳን ለመጋፈጥ ገና ነው። ከቤተሰቦቹ የወረሰው የአርሰናል ፍቅር እና የታታሪነት መንፈስ የክለቡ ብቻ ሳይሆን የመጪው ዘመን የእንግሊዝ እግር ኳስ ተስፋ አድርጎታል። የቀድሞው ቼልሲ ተከላካይ ጆን ቴሪ እንደሚለው በተጫዋችነት ዘመኔ ከሊዮኔል ሜሲ ውጪ ኳስን አቅልሎ የሚጫወትና በዚህ ልክ ተጫዋቾችን የሚያልፍ ወጣት አላየሁም ብሎ መስክሮለታል። ዳውማን አርሰናል ከ2 አስርተ ዓመታት በኋላ የሊጉን ዋንጫ ካነሳ ይቺ የዳውማን የ16 ደቂቃ ዓመታዊ ምሽት እንደ ዋነኛ ታሪክ ተጠቃሽ ሆና ትኖራለች። እርሱም አዲሱ የአርሰናል የኤሜሬትስ ንጉስ ተብሎ ይዘመርለታል። ማክስ ዳውማን